በድሮ ዘመን ሀሊማ ልቧ የዋህ አስተዋይና በቤት ሥራ የምትተጋ ብትሆንም ከእህቶቿ ጋር ሲወዳደር ውበቷ አነስተኛ ነበር። በመጨረሻም ከሷ በ20 ዓመት በሚበልጠው አጅባን ከተባለው ሰው ጋር ትዳር መሰረተች። አጅባን ጨካኝ ነበር። በትንሹም በትልቁም ያበሳጫት ይገርፋትና ለቤት ሥራ ነው ያገባውሽ እያለ በውበቷ ያፌዝባት ነበር። ሀሊማ ግን ሁሉንም በታገሰች ለሱም መዳንን እየተመኘች የእናቷንና የሰፈር ሰዎችን እንዳያዩ ግርፋቱን በልብሷ እየደበቀች ትኖር ነበር። አንድ ቀን ሀሊማ ውሃ ልትቀዳ ወደ ጉድጓድ ስትሄድ 5 ፈረሰኞች ስብስብ አየች። እነሱም የንጉሥ ጠባቂዎች ሲሆኑ የንጉሥ ታናሽ ሴት ልጅ ከጉሮሯ የተሰካ ዓሣ አጥንት የሚያወጣላት ብልህ ሐኪም እየፈለጉ ነበር። ሀሊማም ይህንን አጋጣሚ ለበቀል ተጠቀመችበት። ፈረሰኞቹን ውሃ በያዘው እጁ የሚያቀዘቅዝ ድንቅ ሐኪም አውቃለሁ አለቻቸው። ሐኪሙ ግን አብሯቸው የሚሄደው ከባድ ድብደባ ከተበቀሉ ብቻ እንደሆነ ነገረቻቸውና ወደ አጅባን አመለከተቻቸው። ፈረሰኞቹ አጅባንን አገኙት። እሱም በሕክምና ምንም እንደማያውቅ ቢነግራቸውም ፈረሰኞቹ ግን አትነሳም ብለው በትልቅ የዘይት ዛፍ ዘንጎች ደበደቡት። ሀሊማ በአካባቢው ቆማ ባሏ ሲጮህ እየተመለከተች ደስታዋን በልቧ ዛሬ እኔ ላይ ትጠቀምበት የነበረውን የዘይት ዘንግ ጣዕም ትቀምሰዋለህ አለች። አጅባንም ከህመሙ ብዛት የተነሳ እሄዳለሁ ልዕልቷንም አክማለሁ ብሎ ጮኸ። አጅባንን ወደ ቤተ መንግሥት ወሰዱት። በንጉሡ ፊት ቀርቦም ሐኪም እንዳልሆነ በድጋሚ ገለጸ። ጠባቂዎቹም ለንጉሡ ይህ ሐኪም በዱላ ካልተመታ በስተቀር አይንቀሳቀስም በማለት ከዚህ በፊት የተፈጠረውን ነገር ነገሩት። ንጉሡም አጅባን እግሮቹ ላይ በዱላ እንዲመታ አዘዘ። አጅባን በታላቅ ስቃይ ወደ ልዕልቷ ክፍል ሲገባ ልዕልቷ በእግሩ እየዘለለና በህመም እየጮኸ ያለውን ሁኔታ አይታ ሳቀች። ከሳቋ ብዛትም የተነሳ አጥንቱ ወዲያውኑ ከግሮሯ ወጣና ተፈወሰች። ንጉሡም በደስታ አለቀሰና የፈለግከውን ጠይቅ አለው። አጅባንም ሌላ ነገር ምንም ሳይፈልግ ወደ ቤቱ የሚመልሰው ሰረገላ ብቻ ጠየቀ። አጅባን በቤተ መንግሥት ውስጥ ለ7 ቀናት የእንግዳነት ቆይታ አደረገ። በዚህ ጊዜ በመላ ሀገሪቱ ያሉ በሽተኞችና ስለ ብልህ ሐኪም ሰምተው ወደ ቤተ መንግሥቱ መጡ። ንጉሡም አጅባንን እነዚህን በሽተኞች እንዲፈውስ አዘዘው። አጅባንም የደረሰበትን ግርፋት ስላሰላሰለ የንጉሡን ትዕዛዝ ለመቀበል ተገደደ። በመስኮት በኩል እጅግ በጣም ብዙ ሕዝብ ሲያይ በፍርሃት ተዋጠ። በዚህ ቅጽበት በንስሐ ተሞልቶ የቀድሞ ሕይወቱን አሰበ። በጭካኔ መታት የነበረችውን ሀሊማንን በማስታወስ እየደረሰበት ያለው ነገር ሁሉ ለምስኪኗ ሚስቱ የፈጸመው ግፍ ከፈጣሪ የመጣ ቅጣት እንደሆነ ተረዳ። እያለቀሰና ከልቡ እየተጸጸተ ይቅርታን ለምኖ እጁን ወደ ሰማይ አነሳ። ድንገትም አንድ የሚያምር ወፍ ከመስኮት በኩል በአፉ አስደናቂ ዕፅ ይዞ መጣና ከንስሐ በኋላ ላድንህ መጥቻለሁ አለው። ዕጹንም በብዙ ውሃ አፍልቶ ለእያንዳንዱ በሽተኛ 1 እፍኝ እንዲሰጥ ነገረው። መጨረሻ ላይ ግን የሚቀረውን 1 እፍኝ ውሃ ለሀሊማ እንዲወስድና እሱ ፈጽሞ እንዳይጠጣው አስጠነቀቀው። አጅባንም ወፉ እንዳዘዘው አደረገ። መድኃኒቱን አፍልቶ ለበሽተኞቹ ሰጠ። ብዙም ሳይቆይ ሁሉም በሽተኞች መፈወሳቸውን በደስታ ጩኸት አበሰሩ። አጅባን ወደ ሚስቱ ለመመለስ ተቻኮለ። ንጉሡም በስጦታ በተሞላ ሰረገላ ወደ ቤቱ እንዲሄድ ፈቀደለት። በመንገድ ላይ ሳለ እባብ ጣቱን ነደፈው። የሞት ፍርሃት ተሰማውና ለራሱ መድኃኒቱን መጠጣት ቢያስብም ለወፏ የገባውን ቃል ኪዳን በማስታወስ ሀሊማን ላለማሳዘን ሲል ሞትን መረጠ። ወፉም እንደገና ተገለጸለትና ቃልህን ስለጠበቅ ንስሐ በጎ ነው አለው። ያ መድኃኒት ለራስ ቢሆን ኖሮ አሁን ትሞት ነበር። ከዚያም ወፉ ፈጣሪ ሀሊማን ለመሸለም ስለፈለገ መድኃኒቱ እጅግ ውብና ወጣት እንደሚያደርጋት ገለጠለት። አጅባንም በእባቡ መርዝ እንደሚሞት ሲናገር ወፉ እባቡ መርዝ የሌለው እንደሆነና ለሚስቱ ያለውን ታማኝነት ለመፈተን ብቻ እንደሆነ ነገረው። አጅባን ወደ ቤቱ ሲደርስ ሀሊማ ወፍጮ እየፈጨች በናፍቆት ስትዘፍን አገኛት። ሲያያትም ምንኛ ስህተት ነበርኩ፣ አይነ ልቦናዬ ታውሮ ነበር ብሎ እያለቀሰ ተጸጸተ። ወደ እሷም ቀርቦ አቀፋት። ጭንቅላቷን ሳማትና ከዛሬ ጀምሮ አንቺ የኔ ውድ ሚስትና
ፍቅረኛዬ ነሽ አላት። መድኃኒቱን እንቅስቃሴሽን ይጨምራል ብሎ ሰጣትና ጠጣችው። ከጥቂት ጊዜ በኋላ አጅባን ሚስቱን አይቶ አላመነም። ልዕልት መስላ ነበርና። ሐሊማም ራሷን በመስታወት አይታ እጅግ ተገረመች። አጅባንም ይህ ሁሉ ፈጣሪ ለትዕግስትሽ የሰጠሽ ምትክ ነው ብሎ ይቅርታን ጠየቃት። በመጨረሻም ሐሊማና አጅባን በታላቅ ደስታና ሰላም ኖሩ። ይህ የምሽት ታሪኮች ነው። ሰብስክራይብ በማድረግ ቤተሰብ ይሁኑን። ላይክ፣ ሼር በማድረግም ለወዳጁ ያጋሩ። ሐሳብ አስተያየቶንም ኮሜንት ያርጉ።